ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ጥፍራችሁ በፍጥነት እንዲያድግና እንዳይሰባበር የሚያደርግ 5 በጣም ቀላልና የማይበጠሱ መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። የመጀመሪያው ጥፍራችሁ ቢጫ ሆኖ ለተቸገራችሁ ሎሚ ለ2 ቆርጣችሁ ጥፍራችሁ ለ5 ደቂቃ በስሱ እሹት። በስሱ በጣም ሳትጫኑት በስሱ እንደዚህ እሹት፣ በደንብ አድርጋችሁ ማለት ነው። ይሄ ጥፍራችሁ ነጭ እንዲሆንና እንዳይሰባበር ያደርገዋል። በሳምንት 3 ቀን ብታደርጉ በጣም ለውጥ ታያላችሁ። ሁለተኛው ጥፍራችሁ እንዲያድግላችሁ ከፈለጋችሁ ነጭ ሽንኩርት ፈጭታችሁ ጥፍራችሁን እሹት። ነጭ ሽንኩርት በውስጡ ያለው ስልፈር ጥፍራችሁ በፍጥነት እንዲያድግና እንዳይሰነጣጠቅ። ሶስተኛው ማንኛውንም ስራ ሰርታችሁ ጨርሳችሁ ቁጭ ስትሉ ጥፍራችሁን በወይራ ዘይት ወይም በማንኛውም የፀጉር ዘይት ጥፍራችሁን ቆዳ ማሳጅ አድርጉት። ይህን ለምንድን ነው የሚጠቅመው ለምትሉኝ፣ ይሄ ቆዳችሁ እንዳይሰነጣጠቅና ጥፍራችሁ ጤናማ ሆኖ እንዲታይ ያደርገዋል። አራተኛው ደግሞ የጨው ውሃ ነው። ይሄ ለጥፍር ጥንካሬ በጣም የታወቀና ቤት ውስጥ በቀላሉ የሚገኝ ነገር ነው። ጥቅሙ ምንድን ነው? የጨው ውሃ ካላችሁኝ፣ ጥፍር እንዳይሰባበር ያደርጋል። ጥፍራችሁን ለ10 ደቂቃ ዘብዝፉት፣ ያጠነክራል። የኔ 10 ደቂቃ ሞላው፣ እኔ ቶሎ ነው ያወጣሁት፣ ግን እናንተ 10 ደቂቃ ቆዩትና እዩት። አምስተኛው እና የመጨረሻው ደግሞ ብርቱካን ነው። የብርቱካን ጭማቂ ጥፍራችሁ በፍጥነት እንዲያድግ የሚረዱ ቫይታሚኖች ስላለው ጥፍራችሁን በጭማቂው ዘብዝፉት ወይም እሹት። ከዛ ለውጡን ታዩታላችሁ። ለዛሬ የነበሩን 5 ምክሮች እነዚህ ናቸው። እነዚህ በ3 ቀን ውስጥ ብታደርጉ በ2 ሳምንት ውስጥ በጣም ለውጥ እንደምታዩ እርግጠኛ ነኝ። ያው የኔን አይታችኋል። እኔ እንደዚህ ነው ሁልጊዜ የማደርገው። የኔን አይታችኋል እና ለውጥ ታያላችሁ። እኔን ይመኑኝ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ደህና ቆዩልኝ።